ሰበር ዜና ጦርነቱ አድማሱን አስፍቶ በኳታር ዋና ከተማ ዶሃ ከባድ ፍንዳታዎች መሰማታቸውን ጀምረዋል። ኢራን በአሜሪካ ለተፈጸመባት ከባድ ጥቃት በአሜሪካ የጦር ሰፈር ላይ ከባድ እርምጃ እንደምትወስድና አሜሪካን በቀጥታ እንደምታጠቃ በዛተችው መሰረት የአያቶላ ውሳኔ ተላልፎ በአሜሪካ የጦር ሰፈር ላይ ጥቃት መሰንዘር ጀምራለች። የጥቃቱ የመጀመሪያ ኢላማ የሆነው በኳታር የሚገኘው የአሜሪካ ጦር ሰፈር ሆኗል። መረጃው አስቀድሞ የደረሳቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፍጥነት አስቸኳይ ስብሰባ ጠርተዋል። በአሜሪካ ላይ ግልጽ ጦርነት ተቃጧል ያሉት ትራምፕ በፍጥነት መመከት አለብን ብለዋል። በአሁኑ ሰዓት የዜና ዘገባዎች በቀጥታ ያሳዩት እንደሆነ በኳታር ዋና ከተማ ዶሃ ከባድ ፍንዳታዎች ተሰምተዋል። ኳታር አላዳ በሚገኘው በአሜሪካ የሚመራው ጥምር የአየር ኃይል ኦፕሬሽን ማዕከል ላይ ከኢራን ከባድ ጥቃት እንደተቃጣ ተሰምቷል። ይህ በእንዲህ እንዳለ የኳታር መከላከያ ሚኒስቴር ሚሳኤሎቹን ማክሸፉን ገልጾ ለተፈጸመው ጥቃትም ተመጣጣኝ ምላሽ የመስጠት መብት እንዳለው የኳታር መከላከያ ሚኒስቴር ገልጿል። እንግሊዝም በቀጠናው ላይ ወታደራዊ ሰፈር እንዳላት ገልጻ ራሷን ለመከላከል ዝግጁ መሆኗን ገልጻለች። ስላዳመጣችሁኝ ከልብ አመሰግናለሁ። ቻናሉን ፎሎ በማድረግ ቤተሰብ እንድትሆኑ ጥሬን አቀርባለሁ። አመሰግናለሁ።